በዋዜማው ነው ራሷን ያጠፋችው። ለምን ሲባል ልታገባው የነበረው ባል ጋር አልተስማሙም። ያ ደግሞ ድግስ አስደግሼ ቤተሰብ ተጠርቶ እንደገና አለመጋባት ሙሽርነት ሲቀር ይሄን በምን አይምሮ ሊቋቋመው ለቤተሰቦችስ እንዴት ላስረዳ በሚል ነው ራሷን ያጠፋችው የሚል ነው የሰማነው። ይሄ ስህተት ነው። ደግሰው ነበረ። ይሄ ስህተት ነው። አናን እኮ ባለትዳር ነች። ኒካ አርጋለች እኮ። ኒካ ማለት ባለትዳር ነች ማለት ነው። ኒካ እኮ እኔ ያው አያቷ አሉ አብረን ነው ኒካ ያደረግናት። አናን ማለት ባለትዳር ነች ማለት ነው። ሌላ ሰርጉ ሴርሞኒ ምናምኑ ሌላ ጉዳይ ነው። ምንም ነገር እኛ የተዘጋጀነው ነገር የለም። የተዘጋጀ ሰርግ የለም። እኛ በሸሪዓ ኒካ አርገናታል። እቺ ልጅ የዚህ ልጅ ሚስት ነች፣ ሐቁ ነች። ስለዚህ እኛ ስለ ሰርግ ስለምናምን የምናውቀው ነገር የለም። ከኔ ጋር የወጣችው ይሄው ወንድሜ አለ። እሱ ባለበት አዲስ አበባ ሙቭ ለማድረግ ነው። አዲስ አበባ ሙቭ ለማድረግ ደግሞ የቤት ዕቃ ሊገዛ ነው ብላ ነው ከኛ ጋር ተሰናብታ የወጣችው። ከጁማዓ በፊት ነው እኛ አብረን ምሳ በላን። እኛ ወደ ጁማዓ ሄድኩኝ። እሷ ደግሞ የአውሮፕላን ትኬት ቆርጫለሁ አለች። እሷም ቤት ትቻት ነው የወጣሁት እንጂ ይሄ በሰርጋ ዋዜማ ምናምን የሚባለው እኔ እንጃ እኔ ያልነበረ ነገር ነው። አብረን ነው እኔ ጋር ነው ያለችው፣ ከኔ ጋር ነው የወጣችው፣ ሄዳ የመጣችው። ይሄ ሊያገባት የነበረው እንደ በአባት ወግ ማዕረግ ልጆን ይስጡኝ ተብለው በሽማግሌ ተጠይቀዋል። እሺ የልጆ ባል አማቹ ሊሆን ስለነበረውም ሰው ይንገሩኝ፣ ያውቁታል? በጣም እሺ ይገሩኝ። እዚህ ከተማ ልጅ ነው። አባቱን አውቃለሁ፣ ቤተሰቡን አውቃለሁ፣ እሱ ያቀኛል፣ እኔ አውቀዋለሁ። የትልቅ ሰው ልጅ ነው። ስለዚህ ስጠይቀኝ በደስታ ነው የተቀበልኩት። ምክንያቱም የሚያውቀው ነው ልጅ ነው፣ የዚሁ ከተማ ልጅ ነው፣ የሚንቀሳቀስ ልጅ ነው። የምታውቀው ሰው ደግሞ ልጅን ለመስጠት ደስተኛ ሆነ ነው የምትሰጠው። ይሄ ነው መቼም ልጅውን ላገባ ነው ሲባል ምንድነው የምትሰራው? ልጅን ምንድነው የምታስተዳድረው? የአባት ወግን ጥያቄ ይቀርባል። ትክክል። ስራውን ሲጠይቁ ታወቁ። ምንድነው የሚሰራው? የመዘጋጃ ስራ አስኪያጅ ነው። መዘጋጃ ስራ አስኪያጅ፣ የጅማ መዘጋጃ ስራ አስኪያጅ ነው። ምክንያቱም ከመጀመሪያም ጀምሬ አውቃለሁ፣ ከልጅነቱም ጀምሬ አውቀዋለሁ። ስለዚህ ብዙም ጥያቄ የሚያስፈልግ ነገር አይደለም። የምታውቀው ሰው ስለሆነ የማታውቀው ሲሆን ነው የት ነው የማን ነው እንዴት ነው ብለህ የምትጠይቀው። ይሄ ደግሞ የምታውቀውን ሰው ምን ጥያቄ ታበዛለህ? ብቻ የጠየኩት ነገር እሳቸው ባሉበት አማና ነው ያለው። እሳቸው ምንም አማና እንግዲህ እቺ ልጅ ብለን ነው ኒካ ያደረግንለት፣ አማና ብለናል። ደግሞ ከሱ ጋር ራሱ በግልጽ ራሱ አውርተናል። እንትን አስቤበታል፣ ትክክለኛ ነኝ ብዬ ቃል በቃል ጠይቀዋለሁ። ስለሚቀርበኝ ጠይቀዋለሁ። አስቤበታል፣ ለትዳር ተዘጋጅተሃል ብዬ ጠይቀው በጣም ተዘጋጅቼበታለሁ፣ በጣም አስቤያለሁ። ያንተ ልጅ ማግባት ለኔ ክብር ነው ብሎ ነው ቃል በቃል ራሱ ከኔ ጋር ራሱ አውርቷል። አማና ሲሉት አደራ ነው አይደለ? አደራውን መለሰ። አደራው እንግዲህ በዚህ ነው የተመለሰ። ሌላ ተያይዞ ሲነሳ የነበረው በመጨረሻ ሰዓት ባለትዳር እንደሆነ ሁለት ልጆችም እንዳሉት ታቅ ነበረ። እሱም አልደበቃትም ነበረ። ታዲያ መጨረሻ ላይ ምን ተፈጥሮ ነው አለመግባባቱ የተፈጠረው? እሱም ስለሱ ምንም የሚያውቀው ነገር የለም። እሱ ባለትዳር እንደሆነ ያውቃሉ? አውቃለሁ። እሱንም ጠይቃለሁ። ትዳሬን እንዴት ነው ብዬ እሱን ተስማምቻለሁ፣ ሁሉ ነገር ተነጋግረን ነው ብሎ ነው ነገረኛ። ይሄን ታውቃለህ፣ ስለሷ ታሪክስ ታውቃለህ ብዬ አዎ ሁሉን ነገር ወስኜበት ነው ብሎኝ ነው የነገረኝ። ያንን እኔ ለብቻ ራሱ ጠይቀዋለሁ። ግልጽ ለማድረግ ያክል ባለትዳር ነበረ፣ ደግሞ እንዴት ሌላ ትዳር ይይዛል የሚለውን ግልጽ ለማድረግ ያክል የጅማ በእርሶ ሃይማኖትም ያለውን ባህልም በዛው ይግለጹልኝ። በሸሪዓ ማግባት ትችላለህ፣ ማስተዳደር ከቻልክ። ማስተዳደር ከቻለ ማስተዳደር የሚችል ከሆነ ሁለትም ከዛም በላይ ማግባት ይችላል። በሸሪዓ የሚከለክለው ነገር የለም። የዓለማዊ ሕግ ሊከለክል ይችላል። በሸሪዓው ግን ማስተዳደር ከቻለ የሚከለክል ሕግ የለም። ለዚህ ይሄ የሸሪዓው ሕግ ነው። እሱን ማለት ነው ግልጽ ለማድረግ ያክል ማስተዳደር ከቻለ ነው ማለት። ማስተዳደር ደግሞ ይችላል። ማስተዳደር ከቻለ ደግሞ ማግባት ይችላል።